ዛሬ ህዳር 8 ነው እና ምን አስተዋስኩ ድሮ ማለት ልጆች ምናምን የአባ ኪሮስ ልጆች የሚባሉ ልጆች ነበሩ እና እናንተ ሀገር አሉ በእኛ አካባቢ የሆነ የአባ ኪሮስ ልጅ ምናምን የሚባል አለ እና ምንድነው ምናምን ይላሉ በምን ይወጣላቸዋል እና ካራክተር አላቸው ማለት ባህሪ አላቸው። ለምሳሌ አንድ ሰው አኩራፊ ምናምን ከሆነ እንዴ የአባ ኪሮስ ልጅ ነህ እንዴ ምንድነው የምታኮርፍ ምናምን ምንድነው አኩራፊ ምናምን ይባላል። ያው ከሆነ ለምሳሌ ከሆነ ልጅ ጋር ምናምን ትኩር ማለት ግትር ካለ ደግሞ ተውት እርሱ የአባ ኪሮስ ልጅ ነውና ተውት ምናምን ይባላል። እና እነዚህ የአባ ኪሮስ ልጆች ምንድን ናቸው ማለት ከየት መጣ? እንዴ አንዳንዶች ያስቃል አሉ ማለት ፀጉር ሲላጩ ምናምን እዚህና እዚህ ይተውላቸዋል ከዛ መለያ አላቸው ማለት ነው። ከዛ አብዛኞቹ ያው በኪሮስ ወልደ ኪሮስ ወለተ ኪሮስ ምናምን ሌላም ሊሆን ይችላል እና እንደዛ ይባላል። ከዛ የተለየ እንክብካቤ ነው የሚደረግላቸው በጣም የተለየ እንክብካቤ አላቸው። ተውት እንዴ እሱ እኮ የአባ ኪሮስ ልጅ ነው አትናገሩት ተውት ምናምን ይባላል ከተከራከሩ። እና እነዚህ የአባ ኪሮስ ልጆች በሁሉ አካባቢ ናቸው። ከየት የመጣ ነው ስያሜውስ ታሪክ አለው? በምን ምክንያት ነው እንደዛ የተባሉት ምናምን የሚለው መልስ ያለው ካለ ይንገረኝ። የአባ ኪሮስ ልጆች ካላችሁ ያው መልሱልን በዚህ ምክንያት ነው ብላችሁ ማለት ነው። እና የተለየ እንክብካቤ ነው የሚደረግላቸው እንዴ ከእነሱ ጋር አትከራከርም ተውት እሱ የአባ ኪሮስ ልጅ ነው እሷ እንደዚያ። ከዛም መለያ ያላቸው ፀጉር በዚህና በዚህ ማለት በእኛ አካባቢ እና እንዴ ከዛ አንድ ሰው ደግሞ አኩራፊ ከሆነ ለምንድነው የአባ ኪሮስ ልጅ ነው እንዴ እንዲህ የሚያኮርፈው ምናምን ይባላል። እና ከየት የመጣ ነው እንዴት ነው? የአባ ኪሮስ ልጆች ካላችሁ ማለት የአባ ኪሮስ ልጅ ተብላችሁ የምትጠሩ ማለት ነው። በነገራችን አቡነ ኪሮስ ያው ለሁላችን መንፈሳዊ አባታችን ናቸው። ግን የአባ ኪሮስ ልጅ ተብላችሁ የምትጠሩ ካላችሁ እና ለምንድነው የተለየ እንክብካቤ የሚደረግላቸው? ለምንድነው አኩራፊ ሰው የአባ ኪሮስ ልጅ ነህ እንዴ ምናምን ተብሎ የሚጠየቀው የሚለው ለማለት ነው። አመሰግናለሁ